ለምንድን ነው ጥያቄ ያመኑትና ለምንደራርበው? መልካሞችን እነዚያንም ያመኑትንና መልካሞችንም የሰሩት ለእነርሱ ከስሮቻቸው ወንዞች የሚፈሷቸው ገነቶች ያሏቸው መሆኑን አብስራቸው። ከእርሷ ፍሬ ሲሳይን በተመገቡ ጊዜ ፍሬዎቿ ስለሚመሳሰሉ ይህ ከአሁን በፊት የተመገብነው ነው ይላሉ። እነርሱም ተመሳሳይ ሆኖ ተሰጡ። ለእነሱም በውስጧ ንጹሕ የተደረጉ ሚስቶች አሏቸው። እነሱም በውስጧ ዘታሪዎች ናቸው። መዓት ፍራፍሬ ይሰጣቸዋል። በቃ ሙዝ፣ ብርቱካን ምናምን ይመጣልሃል። ይህ ቅድም የበላሁት አይደል እንዴ ይላሉ። ሙዝ ይበላሉ። እዛ ሄደው ክፈተው ሙዙን ፓርት መዓት ሙዝ በላለሁኝ በገነት ውስጥ ብዬ ተስፋ ማደርገውን የለኝም። ሙዝ ለመብላት አይደለም እኔ ተስፋ ማደርገው ገነት ምገባው ሙዝ ለመብላት አይደለም። ሙዝ ለመብላት ተስፋ የምናደርገው የለንም እኛ። እሺ ጨረሽ ታዳምጡን እስቲ አንድ ያዳምጡን እስቲ እኛንም ቀጥል። እሱን ተው አዳምጠኝ። ቆይ እስቲ አንድ ማስረጃ ትልቅ አስተምሮትህ እኮ ነው። ትልቅ አስተምሮትህ እኮ ነው። ትቀጥልበታለህ እኮ ይሄንን አዳምጠኝ። አስተምሮትህ እኮ እየነፈኩ አይደለም እየተቀበልኩ ነው። ግን እኔም አንድ ጥያቄ ልጠይቅና መልስ ስጠኝ እስቲ ሀሳቡ ላይ። እሺ በቃ አመሰግናለሁ እድሉን ስለሰጠኝ። ይችን እንትን ተመልከታት። ቆይ ላሳይ። ሙዝ ነው አይደል የምበላው? ሄደ ገነት እሱን ፈጣሪ ነው የሚያውቀው። እዛ ላይ ይሄው ነግሯል። ሙዝም በቪዲዮ ዛሬ ትንሽ ጥሩ አይደለሁኝም። ወጣዬ ሄደን የምንበላው ስለሚርበን አይደለም፣ ለመደሰቻ ነው፣ ለደስታ ነው። ከዛ በኋላ ይህን ከበላ ነው በኋላ ከተመገብነው በኋላ አንጸዳዳም፣ አንተፋም፣ የሚወጣው በላብ መልክ ነው የሚሉ በጣም ቆንጆ መዓዛ ያለው ሽቶ ላብ ይወጣል ከኛ ብለው ይናገራሉ። ሪሊ አይ ወንደር። እኔ እንጃ ብቻ ሙስሊሞች ይህን እንዴት ልትቀበሉት እንደምትችሉ አናውቅም። ይህን ተስፋ አድርጋችሁ ከሆነ የዘላለም ሕይወትን እናገኛለን ብላችሁ ማለት ነው። ይሄ እንግዲህ እስልምናዊ ነቢያት አስተምሮ ነው ይባላል። የትኛውም ነቢይ እንደዚህ አይነት ተረት ተረት ሲያስተምር ሰምተን አናውቅም። የትኛውም ነቢይ ማለት ነው። ፍራፍሬ እንበላለን፣ ሴቶች እናገኛለን፣ ወሲብ እናደርጋለን፣ የመቶ ሰው ጥንካሬ ይሰጠናል ብሎ የተናገረ አንድ ነቢይ የለም። ይሄ ያላ ሂክማ ነው። ለእናንተ ስላልተገለጠ ነው። አይገባችሁማ። እናንተ በሰፊ ሳህን እኮ ነው የምትበላው። በትልቅ ኩባያ በወርቅ እኮ ነው የምትጠጣው። ይሄ ቀላል ነገር አይደለም። ቀላል ነገር መስሎ ነው። ትልቅ ነገር አይደለም። ይሄ አይደለም። መሐመድ ልክ ነህ። እንዴት ነህ? ሰላም አለን። ምን አጥፍቼ ነው አካውንቴን አዘጋችሁብኝ? አይ ብዙ ጊዜ ይሄ ነገር ቢቀረስ ግን እንደኔ አንተም በሃይማኖት እኛም በሃይማኖታችን ብንኖርስ፣ አንቺም በሃይማኖትሽ እኔም በሃይማኖት የሚለው ዘፈን አይሰራም እዚህ ላይ። ኤኒዌይስ መልካም። እንዴት ታየዋለህ አንተ ይህንን አስተምሮ? እንዴት ታየዋለህ? ገነት በትልቅ እየሳህን በላለሁ ብለህ ነው የምትመኘው? እሱ አዎ ቁርአናችንም ይናገራል፣ ይፈቅድልናል። በትልቅ እየሳህን ለመብላት እየተመኘህ ነው ማለት ነው? አዎ ለአንተ የአንተ ሃይማኖት ባይፈቅድልን የእኛ ይፈቅድልናል። ምን በትልቅ እየሳህን መብላት? አዎ ጠንክረህ አትሰራም? እንደዚህ ወጥረህ እኮ ገብህን ታጥቀህ ከሰራህ እኮ አገር በሚያህል ሳህን መብላት ትችላለህ። እባክህ ግን ወንድም የማመን ብትሆንስ ምን አለበት? እተዋችኋለሁ። ግን ምተዋችሁ መቼ መሰለህ? ካላችሁበት የተሳሳተ አስተምሮ ስትወጡ። ጠንክረህ ብትሰራ ጠግበህ ትበላለህ። ምን ያስቃል? ያስቃል። አይ ቁም ነገር እፎይ የምር አሁን እኔ ልንገርህ አሁን እንትናን አላሙዲንን በትልቅ የሳህን ምግብ ትበላለህ ገነት ውስጥ እና እስልምናን ተቀበል። ሙስሊም ባይሆነ እሱን ተወሺ ሙስሊም ስለሆነ ኃይሌ ገብረስላሴን ሄደ ወይንም ደግሞ ባላፍታ አንዱባችሁ የዘላለም ሕይወትን ተስፋ የምታደርጉ ከሆነ ያ የያዛችሁት የዘላለም ሕይወት እውነተኛ አይደለም ማለት ነው። ያ ሙሐመድ ይዞት የመጣው ትምህርት አጭበርብሯል። ምክንያቱም አብዛኛውን ሰዓት እነዚህ ንግግሮች ሲናገር የነበረው
ጦርነት ወንዶቹን ይሄዱለት እንዲዋጉለት ጂሃድ እንዲወጡለት እያለ እያባበለ የነበረበት አብዛኞቹ አንቀጾች እንደዛ ናቸው። እናንተ ከወጣችሁ በገነት እንደዚህ ታገኛላችሁ እያለ አንድ ወንድ ሰማዕት ሆኖ ቢሞት በገነት 72 ሴቶችን ወሲብ ማድረግ ይችላል ብሎ በእንደዚህ አይነት መልኩ እያማለለ ነው ያስወጣቸው ጂሃድ ማለት ነው። 72 ሴቶችን እዛ ሄዳችሁ ገነት ሄዳችሁ ወሲብ ታደርጋላችሁ በሚል ሽንገላ እና ማታለያ ነው የወሰዳቸው ያስወጣቸው ወደ ጦርነት ማለት ነው። ይሄ ስጋውን ለማሟላት ያደረጋቸው ነገሮች ናቸው እንጂ የሰው ልጅ ዘላለማዊ ሕይወትን በዛ መልኩ ያገኛል፣ ዘላለማዊ ሕይወትን በዛ ይኖራል ተብሎ ለማሰብ በጣም አስቸጋሪ ነው፣ በጣም። ስለዚህ እናንተ ከዚህ ከስጋዊ ነገር ወጥታችሁ መንፈሳዊ የሆኑ ነገሮች እንድታስቡ ሙስሊሞች ጥሪያችን ነው። ምክንያቱም እያንዳንዱ ሀሳባችሁ ምን ስለሆነ ስጋ ስለሆነ ምን አለ? ወሲብ አለ፣ ምግብ አለ፣ መጠጥ አለ፣ ሙዚቃ አለ። ሙዚቃ አሁን እዛ ሙዚቃ ለመስማት ሄዳለሁ፣ ዘፈን አለ። ሉክ እኔ በጣም የሚያስቀኝ ነገር በምድር ሐራም የተባሉት ሁሉ በገነት ሐላል ናቸው። በምድር ላይ ሐራም የተደረጉት ሉክ እዚህ በወርቅ መብላት አይችሉም፣ በብር ሳህን መብላት መጠጣት አይችሉም። በገነት በወርቅ ይበላሉ፣ በወርቅ ሳህን ይጠጣሉ፣ ይበላሉ፣ ይጠጣሉ። በምድር በወርቅ መብላትና መጠጣት የተከለከለ ስለሆነ ዘፈን ሐራም ነው። በገነት ላይ ዘፈን ሐላል ነው። በምድር ላይ ወይን ሐራም ነው። በገነት ላይ ወይን ሐራም ነው። እዚህ የተከለከሉት እዛ የሚፈቀድ ነው። ደግሞ ትቀናላችሁ ይላል እኮ አባ ይደርማ ብሶ ምንም የላቸውም የናንተ እኮ አለ። ሐዋርያው ቅዱስ ጳውሎስ ግን እንደዚህ ይላል በሮሜ መልእክቱ ላይ ምዕራፍ 14 ቁጥር 17 አንዴ ክፈተው። ምግብ ለመብላት ብለህ እንዴት ትመኛለህ ገነትን? ብዙ ምግብ በላለሁኝ፣ ብዙ ምግብ እንደ ባይዞ አይሻ ብላለች እኮ ምግብ አናገኝም ነበረ። ምግባችን ብዛት እንትን ነው ቴምር ነው። ከሰው ነው እንጂ ምግብ የምናገኘው ምግብ የለንም። ከቴምር ውጭ ሌላ ምንበላው የለም። ሌላ ምግብ ሰው ሲያመጣልን ነው ብላለች። ስለዚህ ይህ ሰውዬ ነብይ የተባለው ምግቡ እንኳን ቴምር ከሆነ ሌላ ምግብ ለማግኘት የሚቸገር ከሆነ ሰው ሲያመጣለት ከሆነ ምግቡ የሚበላው እነኛ ወይንም ደግሞ እንደዚያ እያደረጉ ከሆነ የሚበላው በጊዜው ችግር ነበረባቸው፣ ራብ ነበረባቸው። ስለዚህ ብዙ ምግብ ትበላላችሁ በገነት ሲባሉ ትልቅዬ ደስታ ይመስላቸዋል። የዓለም ፍጻሜ በቃ የመጨረሻው ደስታ ከዛ ውጭ ያለ አይመስላቸው። የእግዚአብሔር መንግስት ጽድቅና ሎክ የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት። በመንፈስ ቅዱስ የሆነ ምንድነው? ደስታ ነው። አናውቀውም። ይህ ስጋዊ ደስታ አይደለም። ይህ ስጋዊ ደስታ ስሜት ላይ የተጣበቀ ነው። ስሜት ላይ የተጣበቀ ነገር ደግሞ በመስጠትና በመቀበል ላይ የተጣበቀ ነው። ቁስ ላይ ማለት ነው። ቁስ በራሱ ዘላለማዊ ኢተርናል የሆነ ደስታ ይሰጣችሁ ማለት ነው። የፈለገ የምትወደውን ነገር ፖታሲየም ነው አይደለ? ኃይለኛ እንትን አለው። ስለዚህ ብዙም ሙዝ በላለሁ ብለህ አይዶን ነው። ምን አይነት ጭንቅላት ነው የሚቀበለው? አንቺ ቃል ምንድን ነው ምስኪው? ድሮ ሙዝ በላለሁ ብለሽ አልተመኘሽም እንጂ በወርቅ መብላቱ በጣም ያጓጓኝ ነበር። በሚገርምህ ነገር በወርቅ ሳህን በትልቁ በላለሁ ብለሽ ትመኝ ነበር? እመኝ ነበረ፣ ግን አሁን ቀረብኝ። ግን አላዝንም እንኳን የሚቀር ቆንጆ ናቸው እነሱ። በቃ እነሱን ብለን አይደለም ለሃይማኖታችን ዲቮሽን ውስጥ የምንገባው ማለት ነው። ሙስሊሞች ውስጥ እሷን እያሰቡ ነው የሚሰግዱት፣ የሚጾሙት፣ የሚጸልዩት። ተመልክቱ ኡስታዝ እንደሚል ማለት ነው። በጣም የሚያማምሩ ሴቶች የት ጀነት። ይህ ዱንያን እንደሚያደርገን
በጣም የሚያጓጓ በጣም የሚገርም ነገር ነው። በነገራችን ላይ እፎይ ዱንያን ይችን ዓለም እንድትጠላ የሚያደርግ ነገር ሴቶች ናቸው። እዚህ ሴቶች አሉ፣ የሚያማምሩ ሴቶች ስላሉ። ሶሪ በጣም የምር ይሄ አሁን ሽማግሌ ነው። አሁን ልጆቹ ሲሰሙ ምንድን ነው የሚያስቡት? ይችን ዱንያ እንድንጠላ የሚያደርጋን ነገር በገነት የሚያማምሩ ሴቶች አሉ። እኛችን ዱንያ እንድንጠላ የሚያደርገን ብዙ ኢፍታዊ ሰዎች በመኖራቸው ስለዚህ ቅናት እያደረብኝ ነው። ሁሌም የሚያወራው ስለ እነሱ ብቻ ስለሆነ አለች። ቀጥል። ለማንኛውም በጣም የሚያማምሩ ሴቶች የት ጀነት። ይህ ዱንያን እንድንጠላ የሚያደርገን በጣም የሚያጓጓ አገር አለ። ያንን በናፍቆት እንድንኖር ነው ማድረግ የያዘ። ይህንን ለዚህ ለዱንያ ምንም ቅንጣት ቦታ እንዳንሰጥ የሚያደርግ በጣም የሚያጓጓ ሀገር አለ። የት ጀነት። ዝሙት እንዳንከጅል የሚያደርግ በጣም የሚያማምሩ ሴቶች የት ጀነት። ሐዋርያው ጳውሎስ ምን ይላል? ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ከሁሉ ይልቅ እጅግ የሚሻል ነውና ብሎ ይናገራል። ኢማጂን እሱ ክርስቶስን ነው እንጂ የሚናፍቀው ሴቶችን አይደለም። ከክርስቶስ ጋር በምድርም አላገባም። ደግሞ ደስ የሚለው ሐዋርያው ቅዱስ ጳውሎስ በምድር እንኳን በድንግልና የኖረ ሰው። ቀጥል ክርስቲያን። የሰው ልጅ ግሩም ድንቅ ሆኖ የተፈጠረው የሰው ልጅ በገነት ሄዶ ከሰው ልጆች ውጭ የሆኑ ፍጥረታትን እገናኛለሁ ወሲብ አደርጋለሁ ማለት ይሄ እንኳን በምንም አንድ ሁራ ላይን ብቅ ብትል ምድርን በሙሉ ታበራለች ብለው ነው የሚያምኑት ሙስሊሞች ማለት ነው። ውበት ራሱ ምንድን ነው? አጥንቷ የሚታይ ፀጉር የሌላት መላጣ ፍጥረት እሷ ምንድን ነች? ከሰው ውጭ የሆነች ክሬቸር ሚዩት ነፈኝ ሀሳብ ነበረችኛ። አልሐምዱሊላህ ይቀጥልሽ። እፎይ ሰላም ናችሁ? ሰላም እንኳን ደህና መጣ ወንድማችን። አሁን እኔ ሚሊዮን በእድሜ ላይ በላይፍ ላይ ማግባት የመጀመሪያ ቀን ነው። ግን ሁሌ ይከታተላለሁ፣ በጣም ይከታተላለሁ። ሁሌ ሙስሊሞች ገብቶ የሚያወሩትን ያለው አንተ የምታስተላልፈው መልዕክት ሁሉም ነገር ያለው በጣም ነው የሚከታተልኝ። ግን እኔ ሙስሊም ነኝ። አሁን እኮ ሙስሊሞችን አስገብተው ሙስሊሞች ሲያወሩ አሁን እኮ ማንም እኮ እዚህ ላይ አንተን ቤት ገብቶ የሚያወሩት እኮ መረጃ አምጣ ብትል እኮ መረጃ የት ላይ እንዳለ እኮ የማውቁት ናቸው። አሁንም የአንተ ተከታዮች የክርስቲያን ልጆች አሁን እኮ ከሙስሊም ገብቶ ቢያወሩ እኮ አንድ መረጃ አምጣ ብትል እኮ እነሱ መረጃ ያውቁም። አንተ ግን ሙስሊም እኛ ሙስሊም ዋናው መረጃ እነሱ ማምጣታቸው አለማምጣታቸው ሳይሆን ወንድማችን አልሐምዱሊላህ አንተ ከዛ አሁን አንተ